ፖስት አድርጎት ሳየው መጀመሪያ ቀን ማታ ተኝቼ ነበር አልጋ ላይ። ጌጡ ተመስገን ነው ፖስት አድርጎ ሳየው ዋው ነው ያልኩት። በቃ ሾክ ነው ያደረኩት። እያነበብኩት ነው እንባዬ ጠብ ጠብ ያለው እና አንተ የከፈልከው ዋጋ የኔን ዋጋ ነው የኔን ችግር ህመም ፔንን ነው የገለጽክልኝ። የሌላውን ኢትዮጵያውያኖችንም ነው የገለጽከው። እያንዳንዱ ሞትን እየጠበቅን ነበር። አሁን ግን ቆመን እየኖርን እንድንሞት ሞትን እንድንጠብቅ ነው ያደረከን ሄኖክ። አም ቴሊንግ ዩ ዘ ትሩ። ይሄ ነገ ፕራውድ የምታረግበት ነው። ነገ ስታረጅ እድሜ ሲገፋ ልጆችህ ፕራውድ የሚያደርጉበት ነው የከፈልከው ዋጋ። unbelievable I don't know how to explain። እኔ በጣም ሃርድ ወርከር የስራ ሰው ነኝ፣ የማውራት ሰው አይደለሁም። እና እኔ አሁን ልረዳህ የምችለው አንተ በውስጥ የምትፈልገውን ነገር በሙሉ ላግዝህ እችላለሁ። የኔ ፊልም ኦል ኦቨር ደ ወርልድ ታይቷል። ኦል ኦቨር ደ ወርልድ ኢትዮጵያ ውስጥ እንዳይታይ ተከልክዬ ተደብድቤ ከሚስቴ ፊት በመሳሪያ ተደብድቤ። አሁን እያወራኸኝ አስታወስኩ። አይገርም? እውራ ሞራ ቆላቢ የሚለው ነው አይደል? እውራ ሞራ ቀላቢ ፊልም ሶሚክ ነው የሰራው። ሶሚክ ምናምን ኤግዛክትሊ ያ። እና ኒውዮርክ ላይ አዋርድ ተሸልሜበታለሁ። ዳላስ ቴክሳስ አዋርድ ተሸልሜበታለሁ። ዩሮፕ ላይ፣ እስራኤል ላይ፣ የተለያየ ካናዳ ላይ፣ የተለያዩ ቦታዎች ላይ ነጮችን የሚያዩት ነጮች በሁለት እግራቸው ቆመው የሚያጨበጭቡለት ፊልም ነው፣ የሚያለቅሱለት ፊልም ነው። አውቀዋለሁ። እና ያንተ ፊልም እንደኔ ፊልም እንዲታይ ነው የምፈልገው እኔ ሆነስትሊ ስፒኪንግ። በደንብ በፕሮፌሽናል ሳብታይትል ይሰራበት ፊልም። ኦልሞስት ሁሉ ነገሩ ፕሮፌሽናል ነው ዘማን። ቴንክ ዩ። እኔ ኮኔክሽኖችን በሙሉ የፊልም ፌስቲቫሎችን ኦነሮችን በሙሉ አውቃቸዋለሁ። ፍሬንዶቼ ናቸው። ከነሱ ጋር ቀረቤታ አለኝ፣ አግባብ አለኝ። ከነሱ ጋር አገናኛለሁኝ። ፊልም ኦል ኦቨር ደ ወርልድ ይታያል። አሁን በቅርብ ኢትዮጵያ እመጣለሁ። ቤተመንግስት ውስጥ ሊታይ ነው። እነ ዶክተር አብይ ሊያዩት ነው። ባለስልጣኖቹ ይሄ ስለ ስደት አስከፊነት የሚመለከታቸው ሰዎች ሊያዩት ነው። ለንደን ደግሞ ሄዳለሁኝ። በአራት ኢትዮጵያ እመጣለሁኝ። በ14 ደግሞ ለንደን ላይ ሄዳለሁኝ። ዩኤንኤችሲአር 14 ደግሞ ለንደን ላይ ሄዳለሁኝ። ዩኤንኤችሲአር ያስተጋባል። እና እንደዚህ አይነት ፊልሞች እንደዚህ አይነት ቦታዎች እየታዩ ወደፊት ግራንት እየተከፈለ በግራንት ኦፖርቹኒቲ አለው። በጣም ሳንቲም ታገኝበታለህ፣ እውቅና ታገኝበታለህ፣ ሰዎች ጋር ኮኔክት ታደርጋለህ። ከአሁን በፊት ሰይፉ ፋንታውን ላይ ቀርብ የተናገርከው ኢንተርቪው አለ የምታስታውስ ከሆነ የእኛ ፊልሞች ለምንድን ነው አውሮፕላን ውስጥ የማይታዩት? ለምንድን ነው ኢንተርናሽናል የማይሆኑት? ለምንድን ነው የእኛ ፊልም ወደኋላ የቀረው ብለህ ሎንግ ታይም ጎ ሰይፉ ፋንታውን ላይ ኢንተርቪው አድርጋ አይቻለሁ። አይገርምም? እኔ ሰው ሰምቶኛልን ብዬ አላሰብኩም ነበር። በጣም ነው የገረምከኝ እውነት። ገና የአንተ ታሪክማ ገና ልጆች አገር ሁሉ ፕራውድ ያደርግበታል። ዶንት ወሪ አባውት ሶ ያኔ የተናገርከው ንግግር አሁን ላይ እውን ይሆናል፣ ዛሬ ላይ ማለት ነው። ገብቷል? እና ጊዜ አለው ለሁሉም። እኔ ይሄን ፊልም እንዳላሳይ አሻፍጣ ተንኮል ሰርተውብኝ እነ አይዳ አወል የሚባሉ IOM ውስጥ የሚሰሩ $200,000 ተቀብለው ከነስከዳር ግርማይ ጋር ሆነው እኔን እስካም አድርገው ከሀገር በፖሊስ ተደብድቤ ከሀገር በ24 ሰዓት ውስጥ እንደወጣ ነው የተደረግኩት። ይሄን ፊልም እንዳላሳይ ማለት ነው። ውጭ ሀገር መጥቼ ግን ኦል ኦቨር ደ ወርልድ ነው ኦልሞስት ያሳየሁት ፊልም። ለቴዲ ይሄንን ነገር በደንብ በሰፊው አወራህና ይሄንን ነገር እናወራበታለን። አይዳ አወል የምትባል ልጅ IOM ውስጥ የምትሰራ ልጅ በእኔ ፊልም $200,000 የአሜሪካን ዶላር ተቀብላ እስካም አደረገችኝ። ከዛ ደግሞ እንደገና እኔ ከሀገር እንደወጣ ተደረግኩኝ። እነሱ መሆን ይስማው ያውቁታል ይሄን ታሪክ በሙሉ። ቴዲ የሚነግርህ ፊልም ማለት ነው ረጅም ጊዜ ነው ቀረጻ የፈጀው። በረሃ ላይ ነው ምነግርህ ማለት በቃ በጣም ዋጋ እንደከፈልክ አውቃለሁ። ሶሚክም ጓደኛዬ ነው። ያው ያወራኛል ሶሚክ። ስላንተ እኮ እናወራ ነበር። ፊልሙን ቀረጻ እያደረግን አፋር ሂደናል፣ በትግራይ ሂደናል፣ ሱዳን ቦርደር ላይ ሂደናል። ወደ 10 አገሮች ላይ ነው ዞረን የቀረጽ ነው እና ፔኑን አውቀዋለሁ። ስራዬን ትቼ ቤተሰቦቼን ትቼ እዚህ በጣም ብዙ ቢሎች እየከፈልኩኝ ኦልሞስት 1 ዓመት ነው የፈጀብኝ ኢትዮጵያ ሂጄ ማለት ነው። እና ያንን ኤክስፔሪየንስ ስላደረግክልኝ
ያህል ከባድ እንደሆነ እየሞተ ያለውን የፊልም ኢንዱስትሪን ደግሞ እንደገና ነፍስ ስለዘራህበት እኔ ጌታ ቴንኪው በጣም ነው። ፊልም ማለት ምን ማለት እንደሆነ፣ ፊልም ማለት አገር እንደሆነ፣ አርት ምን ማለት እንደሆነ ነው። እና ቴዲ ጊዜ እንዳልይዝብህ በጣም ነው ማመሰግናችሁ ሁለታችሁም። አይ ላቭ ዩ ሶ ማች ድረሽ በጣም ወድሻለሁ። ኢንቦክስ አደርግልሃለሁ። አሁን አዲስ ፎሎ አድርገኝና ፎሎ ባክ መልስልኝ። አዲስ አበባ ላይ እንገናኛለን፣ እናወራለን። በጣም ብዙ ኮኔክሽኖች አሉኝ። አሳድግሃለሁኝ ፎር ሹር። እሺ እኔ ጌታ ቴንኪው በጣም አመሰግናለሁ። ጽፈላለሁ። እሺ እንደጨረሰ ኦኬ ቴዲዬ ቴንኪው በጣም አመሰግናለሁ። አይ ላቭ ዩ ጋይስ። እግዚአብሔር ያክብርልኝ። እሺ አማን አይዞህ። እሺ እኔ ጌታ ቴንኪው። እሺ ወደ ማርቲ ያየሰው ነህ፣ ማግኘት ምን እንደሆነ ያየሰው ነህ። ከማንም በፊት እንደ አዲስ አበባ ልጅ እንደ አንድ ፊልም ውስጥ እንዳለ ሰው ብዙ ነገር አሳልፈሃልና ይሄ ለአንተ ትልቅ ትምህርት ቤት ነው። ብዙ ጊዜ እኔ በፊት አዲስ አበባ ዩኒቨርሲቲ እያለ ምን ይባላል ነበር መሰለ፣ ይሄ ማይ ፈርስት ሚስቴክ ኢዝ ማይ ላስት ቲቸር ይላሉ መምህሩ። በቃ አለቀ፣ ሌላ ነገር የለውም። ስለዚህ ለአንተ ጥሩ ነው። መገፋትን ብዙ ጊዜ አትጥለው። የተገፉ ሰዎች ሁል ጊዜ ከፍታቸው ከላይ ነው። በጣም ሰው ሲገፋ ለበጎ ነው ብለህ ነው ማሰብ ያለብህ። ሚዲያ ላይ የሚዲያ ሰው ነህ፣ አርቲስት ነህ፣ የሚዲያ ሰው ነህና ነቀፌታውንም የነቀፉ ሰዎች ልቦና እንዲሰጣቸው፣ አንተ ግን ያንን ሁሉ ሰርተህ ጨርሰህ መተህ እዚህ ጋር በመሆንህ እግዚአብሔርን ልታደንቀው ይገባል። እግዚአብሔርን ልታመሰግነው ይገባል። እኔ ቴዲ በዚህ አጋጣሚ እንግዳ አድርገው ስለቀረብክ ደስ ይለኛል። ሄኖክ ስልክህ ጠፍቶብኛል፣ በውስጥ አድርግልኝ። ያው ማውራት አልወድም። ቴዲ ስንት እንዳስገባሁ በውስጥ ልክልሃለሁ። የኢትዮጵያ ንግድ ባንክ ላክልኝ። ነገውኑ ማስገባውን አስገባለሁ። ሁልጊዜ የሚቸግርህም ነገር ካለ ወንድምህ ነኝ፣ ታላቅ ወንድምህ ነኝ። ኮንታክት አድርገኝ፣ ምንም ችግር የለም። እሺ እኔ ጌታ ክበርልኝ። እኔ ጌታ በጣም አመሰግናለሁ። እሺ ወንድም ነገር ላይ ዙፋናችን እዚህ ቲክቶክ ላይ በጣም ከማከብራቸውና በጣም ወገኖቻችን ሪል የሆነ ወገኖቻችን በትክክለኛ መንገድ ተቸግረው ተጎድቶ ሲመጡ የቻለውን ያለውን የሚያካፍል በጣም ቀና ኢትዮጵያዊ ነው። በጣም ጨዋ ስነ ምግባር ያለው ሰው ነው። በኤኮቱር ላይ ቱሪዝም ላይ ሀገር ቤት ይሰራ የነበረ ወንድማችን ነው። በቃ እንደዚህ መቶ ፍቅሩን ከገለጸልህ በቃ እንደዚህ አይነት ሰው ማግኘት ራሱ በቃ ይሄ እግዚአብሔርን ማመስገን ነውና ኧረ በጣም እግዚአብሔር ይስጥልኝ። እውነት በጣም ቴንኪው ቴዲዬ፣ በጣም ነው የማመሰግነው። ሁላችሁም ድርሽዬ ክበሩልኝ። በጣም ጀግና ነህ። ገና ትልቅ ቦታ የምትደርስ ሰው ነህ። አይዞህ በርታ። ቅዱስ ገብርኤል ይከተልህ። ሌላ ምንም ማለት ለአንተም እውነት በጣም አመሰግናል። እሺ የምትገቡ ሰዎች በአካውንቱ ኮመንት ያዝናናል። ይሄን የፊልሙ ተከታታይ ነው ወይ? ከስር ይሄን የፊልሙ ተከታታይ ነው ወይ? ተከታታይ ኧረ እውነት እኮ ነው የምር እንዴ። ለሙቪ ዋጋ እየከፈልኩ ሰውነቱን የቀነሰ ሰውዬ ወንድማችን ሄኖክ አብዛኛው ሰው በጣም ነው ያደነቀው። አንዳንዱ ሄንሻ ለዚህማ ባይሰን አታሰራም ነበር ይሉታል። እንትን ነው እኮ ጥሩ ነው። አሁን ለምሳሌ ያላገዙኝም ባይዘው አልቃወምም። በተለይ እኔ ሙያ ላይ ያሉትን ሰዎች ለምሳሌ ሌላም ሰው ይሄንን ሀሳብ ቢያነሳው እኔ ዳሬን ይዤ ዋንጫውን እስኪያነሳ ልጠብቅ እችላለሁ። ገብቶሃል? እኔ አሁን መናገር የምፈልገው አሁን እኔ የጀመርኩት ይሄንን ነገር ብዙ መጥረቢያዎችን ችዬ ብዙ ስድቦችን፣ ብዙ ሙገሳዎችን፣ ብዙ መገፋቶችን፣ ብዙ ውሻ መሆኖችን ችዬ ይሄው ዛሬ አሳክቼዋለሁ። ትልቅ ፊልም ነው የሰራሁት። ፊልም ሰሪው የሚኮራበት ነው። ባይወደው አይደብረውም። ገብተዋል። ነገ ግን ብዙ ጸሐፊዎች አሉ፣ ጎበዝ ጸሐፊዎች፣ ጎበዝ ዳይሬክተሮች አሉ። በጣም ከባባድ አይዲያ ጽፈው ቁጭ ያደረጉ የበጀት እጥረት። ስለዚህ ለመኖር ብቻ ፊልምን ስለሚወዱ የሚችሏትን ቀለል ያለችን እየሰሩ የሚኖሩ ሰዎች አሉ። ነገ እነዚህ ሰዎች አሪፍ አይዲያ ያለኝ ውሃ የሚያነሳ አግዙኝ ብለው ሲመጡ አይሸማቀቁም። ገባህ አይደለ?
ለእነሱ ትልቅ ሞራል ይሆናል ብዬ ነው የማስበው። ራስና ኦድ እዚህ ያለ የምትገቡ ሰዎች የተወሰነች ሀሳባችሁን የተወሰነ ደቂቃ ከገለጻችሁ በኋላ ወደ ገደለው ነው የምንሄደው። እንደምታውቁት ወደ ገደለው ማለት የሆነች ነገር ኮንትሪቢዩት ነው የምናደርገው። ከሀገር ውጭ ያላችሁ፣ ሀገር ውስጥ ያላችሁ መወዳችሁ፣ የምትወዱኝ፣ የምታከብሩኝ፣ ማከብራችሁ ሪኩዌስት ስትልኩ ለዛ ይሁን እና ራስና ኦድዬ እንኳን ደህና መጣ። እንዴት ነው? እንኳን ደህና ቆያችሁኝ። እንዴት ነው? ሁሉ ሰላም? ኤኒሻ እንዴት ነህ? ለማን እንዴት ነው? ሁሉ ሰላም ነው? እግዚአብሔር ይመስገን በጣም ሰላም ነኝ። እኔ በጣም ነው ደስ ያለኝ እዚህ ደረጃ ደርሰህ ማየት። ሚውቹዋል ፍሬንድ ነን። ያው በቅርብ አንድ ወንድማችን ሞቷል፣ ቢኒያም እና ይሄንን ከድሮ ጀምሮ ያው አብሮ አደግ ነው። ይሄን ከድሮ ጀምሮ ነው ማቀ ያው ብታይ በደምብ ታውቀኛለህ። ቴዲ ሄኖክ በጣም ከድሮ ጀምሮ ዋጋ የሚከፍል ልጅ ነው። ዱርዬ ነው። አንደርስታንድ ያደርጋል። ሁሉ ጋር ሶሻል ላይፉ ምናምን ደስ የሚል ልጅ ነው። ብዙ ውጣ ውረዶቹን አይቷል። ቃላት የለኝም በእውነት ነው የምልክ እና ሁልጊዜ አዲስ አበባ ልጅ የሆነ ደረጃ ላይ ሲደርስ ሳይ በጣም ነው ፕራውድ ማድረግበት እና ቃላት የለኝም በእውነት እና ለማየት በጣም ጓጉቻለሁ። ይልዬ ያው በቴዲ ስም ምን አነሳብኝና በጣም ሁላችሁም ከቦታችን ወንድ የሆነ ልጅ ነበር እኮ ስቶሪ አድርገው አይቻለሁ። ሳውዝ አፍሪካ የእሱ ፍሬንድ ነው። አብሪሽም አለ የቴዲ ሰፈር ልጅ በጣም አሪፎች ናቸው። ድሮ በቃ ሳውዝ አፍሪካ ለመሄድ ካለው ጉጉት የተነሳ በቃ ብዙ ጊዜ ሞክሯል፣ አልሳካ ብሎት ብዙ ጊዜ ራሱን አደጋ ውስጥ ለመክተት ሞክሯል እና የሰፈሩ ሰው ምናምን ነገር በቃ እንዲሄድ ፈልጎ በቃ ግዞት ነው ሄደው እና ተሳክቶለት ጥሩ እየሰራ ባለ ሰዓት ነው በቃ ለእኔ ኦልሞስት አብሮ አደጌ ነው፣ መተንፈሻ የነበረ ጓደኛዬ ነው እና በጣም ያሳዝናል። ያ ሳውዝ አፍሪካ አሪፍ ልጆችን ነጥቆናል እና በቅርቡ እና አብርሃምም ምንም ብዙ አለ እና ያው የእርስ በርሳችን ነው የምንጨራረሰው። ዞሮ አይደለም ታሪኩ ብዙ ነው። ግን ይሄንዬ በቴዲም ስም በጓደኞቼም ስም 50 ሺህ ያስገባልሃለሁ። ወዳለሁ ከዚህ በላይ ጠንክረ ማየት ነው የምፈልገው። እግዚአብሔር በሁሉ ነገር ይደግፍ። ድርሽዬም ይመቻችሁ። ቴዲም ስላስገባኝ ከጀርባ ሀሳብ አስቀምጬ እኮ ነው ዝም ብዬ የጠሯችሁ። አንቺ ጋዜጠኛ እዛ ጋር ራስዬ ቦቷ ይተካ። እግዚአብሔር ከክፍል ራስዬ ዘማን በእናትህ የት ነው ያለው? አሁን እነ ቴዲ ጋር ነው ያለሁት። ሙቭ አድርጌያለሁ። እኔም ከሞት በፊት ሸሽቻለሁ። ወይ ተገላገልክ። ጥሩ ነው። ራሳችን ቶሮንቶ ኤሌመንተን ነኝ ያለሁት። ኤሌመንተን ገብቻለሁ። እንገናኛለን። ራስ ብዙ ፍሬንዶች ባይዘዌ ከአንተ ጋር ፍሬንድ ናቸው። ከቴዲ ጋር ከኔ ጋር ሚሻል ፍሬንድ በጣም ብዙ አለን እና ያው ብዙ እንትን ስለማልል ነው እንጂ እከታተላችኋለሁ፣ ወዳችኋለሁ። እግዚአብሔር ከእናንተ ጋር ይሁን። ድርሽዬም አልጣልኩሽም። ያው ወንድሞቼን እዚህ ጋር ስላሉ ነው። አንቺም ገቢዎች ያለሽ ሰው ነሽ። ወንድሜን ስለደገፍሽው አመሰግናለሁ ድርሽዬ። ይመችሽ። ዩ ዌልካም። እሺ እኔ ድርሹ ማለት የሐዋሳ ልጆች ለእናንተ አላስረዳም። ድርሹ ማለት እኛ በቃ ሲከፋን ራሱ ለመዝናናት ድርሹ ጋር ደውለን ነው የምንሄደው። አዘናችን ለቃና የምትለቀን ሴት ናት እና በጣም ምርጥ የሚዲያ ሰው ናት ድርሽዬ። እግዚአብሔር ዕድሜና ጤና ይስጠሽ። አሜን። ወደ ሞጊልዳ ነው። ሞጊልዳ መጨረሻ ምርጥ ነው። ፖለቲከኛ በማህበራዊ ጉዳይ ላይ ግን የሚተባበር ቀን ልጅ ነው። እስኪ የሚለውን ደግሞ እንስማና ወደ አዲስ ታይምስ ከዛ ተስፋ አድርገው ጥበብ ሰው ወደ እነሱ ነው ሞጊልዳችን። አመሰግናለሁ። ቴዲ እንዴት ናችሁ? ሄኖክ ደቹ፣ ራስ አዲስ ታይም እና ተስፉ ሁላችሁ እንዴት ናችሁ ለማለት ሞክራለሁ። ድርሹ እግዚአብሔር ይመስገን።
እግዚአብሔር ይመስገን። በርትተናል፣ ጎብዘናል። 3 ዓመት ሙሉ ነው መከራ የበላ ነው ለዚህ ፊልም። እወዳችኋለሁ፣ አከብራችኋለሁ። እሺ የምሬን ስለታገሳችሁኝ በጣም አመሰግናለሁ። ወንድሜ እግዚአብሔር ይስጥልኝ። እግዚአብሔር ይስጣችሁ፣ በጣም እግዚአብሔር ይስጣችሁ። እግዚአብሔር ይመስገን። አንደኛ ገብርኤል አንደኛ የኮሎ ጀግና ናይቃ እግዚአብሔር ይመስገን።